ብቻ ይሄ ነገር በህልሜ እንዳይሆን። ለማንኛውም ንቅለ ተከላውን ለማድረግ ለነገ ተዘጋጅ። አዎ አንተ ባልከው መሰረት ዶክተሩ ተዘጋጅቷል። ግን የሆነ አጠራጣሪ ነገር ካየው ሲምባ ይሄው መጥቻለሁ። ከፈለክ ግደለኝ፣ ከፈለክ ደግሞ የራስ ሰው አድርገኝ። አቶ ለይኩ እኔ እኮ ሰፊ ኔትወርክ ያለኝ ሰው አይደለም። ስላንተ ስለተራው አንድ ሰው ይቅርና ስለ ትልልቅ ባለስልጣናት እንኳን ትልልቅ መረጃዎች አሉ። ይልቅስ ከመውደቅ ልታደግህ ነው አመጣጤ እኮ። አንተን እኔን ለይኩንን ከመውደቅ የምትታደገኝ ሲጀመር እንሞዳቂው ማን እንደሆነ ታወቀና። ይኸውልህ ካንተ ጋር ሰላም ማውረድ ፈልጋለሁ። ለዚያ ነው አመጣጤ። ሌላ ነገር አስበህ እንደመጣቃለህ ሰማኛለህ። ምንም ደግሞ ነገር ብታስብ አይሳካልህ። ዝም ብዬ ከመሬት ተነስቼ ለዚህ ስኬት የደረስኩኝ እንዳይመስልህ። ብዙ ፈተናና መከራዎችን አልፌ ነው ለዚህ ስኬት የደረስኩት። አሁንም በትናንት በር እያረስክ ነው ወዳጄ። ሰማኛለህ። አንተም በዚህ ሁኔታ ውስጥ መግደል አልፈልግም። ካስገደልከኝ ግን አድርገዋለሁ። ይኸውልህ ለማንኛውም አስብበትና ደውልልኝ። አውቃለሁ አንተና ቤተሰብ ላይ ከዚህ በፊት ብዙ ጥፋት ሰርቻለሁ፣ ግን እመነኝ ያንን ለመካስ ነው የመጣሁት። መልካም ቀን። በቤተሰብ ውስጥ የጩና መንቃት የተወሰነ ፎይታ ቢያመጣም ተፈራ በነፃነት መዘዋወሩና በሰዎች ህይወት ላይ ማሾፉ ሲምባን ከመቼውም ጊዜ በላይ ትዕግስቱን አስጨረሰው። አንድ የነበረው መጽናኛ የፋንቱ ፍቅርና ፋንቱን ማጣቱ ሁሉንም ነገር በዝምታ ተቀምጦ እንዲስተካከል መጠበቅ አቅቶት የቤተሰቡን ደህንነት በራሱ መንገድ ለማስጠበቅ እና ተፈራን ለአንዴና ለዘላለም ለመጣል ቆርጦ ተነሳ። ሲምባ ከእንግዲህ ታግሶ ማየት እንደማይችል ወስኖ ቤቱን ጥሎ በቀጥታ ወደ ተፈራ መኖሪያ ቤት አቀና። ዓላማው ውጪ ሆኖ ከተፈራ ጋር ከሚዋጉ ይልቅ በቀጥታ የጠላቱ ጉያ ውስጥ በመግባት እውነተኛውን አደጋ መጋፈጥ ነበር። ሲምባ ተፈራ ፊት ለፊት በቀጥታ ቀርቦ ሲቆም ውጫዊ ገጽታውን እንደ ተሸናፊ አድርጎ ይቀርበዋል። ተፈራን በድብቅ ለማጥቃትና የውስጡን እቅድ ለመፈጸም ሲል ከፈለክ ግደለኝ፣ ከፈለክ ያንተው ተላላኪ አድርገኝ በማለት አቀርቅሮ ፊት ለፊቱ ይቆማል። ከዚህ ቀደም በሁሉም ላይ ሲያሾፍና በስልጣኑ ሲተማመን የነበረው ተፈራ ሲምባ በድንገት መጥቶ እንዲህ አይነት ያልተጠበቀ ሐሳብ ማቅረቡ ግራ አጋባው። ከተቀመጠበት በድንገት ተነስቶ ሁኔታውን ሊያስተውል ሞከረ። በባህሪው እጅግ ተጠራጣሪና አርቆ አሳቢ የሆነው ተፈራ የሲምባን ድርጊት በቀላሉ መቀበል አልቻለም። እዛው እንደቆመ በጥርጣሬ አይኖች አጥብቆ መቃኘትና ሁኔታውን ማመዛዘን ይጀምራል። ይህ ሰውዬ በድንገት መጥቶ እንዲህ የሚለኝ ከጀርባው ምን ሚስጥር ኖሮት ይሆን በማለት በጥርጣሬና በንቃት ተሞላ። ተፈራ ከተቀመጠበት ተነስቶ ሲምባን አጥብቆ ከቃኘው በኋላ በባህሪው የታወቀውን የትዕቢት ሳቅ ፈገግ ይልና በድንገት ቤት የመጣህ ተላላኪ አድርገኝ ስትል በእውነት የማምንህ ነው የሚመስልህ ወይስ ሌላ የተለየ እቅድ ይዘን የመጣኸው በማለት በንቀት ይሳለቅበታል። ሲምባም የተፈራን መሰለቂያና የጥርጣሬ ውርወራ በጸጥታ በመቀበል ፊት ለፊቱ እንዳቀረቀረ እኔ ከፖሊሶች እየተደባበኩ መኖር ሰልችቶኛል፣ ያልከኝን አድርጌልህ ነፃ እንደወጣ እርዳኝ፣ ካልሆነ ደግሞ እዚሁ ራስህ ግደለኝ ብሎ በቆራጥ ንግግር ይመልስለታል። የሲምባ ድምጽ ውስጥ ያለው እውነተኛ የሚመስል ቁጭትና ተስፋ መቁረጥ የተፈራን ጥርጣሬ ሸረሸረው። ሲምባ በእርግጥም በመሸሽና በመሰቃየት ጫና ውስጥ ወድቆ ተስፋ እንደቆረጠ በማሰብ የጥርጣሬው መንፈስ በተወሰነ ደረጃ ተለወጠ። ተፈራ በኃይሉና በሰዎች መደናገጥ የሚረካ ሰው በመሆኑ የሲምባ መንበርከክ የሱን የበላይነት ይበልጥ አረጋገጠለት። ተፈራ የሲምባን ተስፋ መቁረጥ ንግግርና ፊት ለፊት መቅረብን በጥንቃቄ ሲመረምረው በውስጡ የነበረው ጥርጣሬ አሁን ሙሉ በሙሉ በድል አድራጊነት ስሜት ተተካ። አንድ ጠንካራ ጠላት ተንበርክኮ በር ላይ መጣ ብሎ በማሰብ በጉልበቱና በስልጣኑ አጸና። ተፈራ በንቀትና በኩራት ተሞልቶ እሺ ከዚህ በኋላ የምነግርህን ሁሉ ታደርጋለህ ማለት ነው። የት እንደምትሄድ ማንን እንደምትጠብቅ የምነግርህ በእኔ ትዕዛዝ ብቻ ይሆናል በማለት የሲምባን ጥያቄ ተቀበለው። ተፈራ ሲምባን በቁጥጥር ስር አድርጎ እንደ ቃል ሊጠቀምበት ወሰነ። በተፈራ ቤት ውስጥ ሲምባ ራሱን አሳልፎ በመስጠት ስትራቴጂ ውስጥ ሲገባ፣ በሌላ በኩል ዶክተር ፋኑኤል በቤቱ ባገኘው ያልተጠበቀ እንግዳና አስገራሚ እውነታ ሌላ ውጥረት ውስጥ ወድቋል። ዶክተር ፋኑኤል ከተፈራ አደገኛ መኖሪያ ቤት ወጥቶ
ውስጡ በብዙ ውጥረትና ጥርጣሬ ተሞልቶ ወደ ቤቱ ተመለሰ። ሁኔታው ከባድና የተወሳሰበ በመሆኑ አእምሮ በሐሳብ ተወጥሮ ሳለ ቤቱ ሲደርስ ፈጽሞ ያልጠበቀውና ያላሰበው አስገራሚ ትዕይንት ተጠበቀው። አምራን ከዚህ ቀደም ታስራ ከነበረችበት ወጥታ በቤት ውስጥ ለእሱና ለሷ የሚሆን ልዩ የእራት ፕሮግራም አዘጋጅታ በፈገግታ ጠበቀችው። የቤቱ ከባቢ ሁኔታና የአምራን እዚያ መገኘት ሙሉ በሙሉ ድንገተኛ ነበር። ፋኑኤል በሩን ከፍቶ ሲገባ ያየውን ነገር ማመን አቅቶት ቆሞ፣ በአንድ በኩል ከተፈራ ጋር የተፈጠረው ከባድ ውጥረት፣ በሌላ በኩል ደግሞ አምራን እዚህ በሰላም ተቀምጣ ማየቱ ግራ አጋባው። አይኖቹን አፍጥጦ በከፍተኛ ጥርጣሬ ይህ እያየሁት ያለሁት ነገር በሆኔ ነው ወይስ በህልሜ ነው በማለት እውነታውን መለየት አቅቶት መደነቅ ጀመረ። ከዚህ ሁሉ እንቆቅልሽ ጀርባ ግን የተፈራ ረጅም ርቀት ስትራቴጂ ነበር። አምራን ከእስር እንድትለቀቅ ያደረገው ራሱ ተፈራ ነበር። ፋኑኤል ከተፈራ ጋር ባደረገው ስምምነት ሐሳቡን እንዳይቀይርና ሌላ ጉዳት እንዳያመጣ በእጁ ላይ ትልቅ መያዣ ለማድረግ ሲል አምራንን ከእስር ቤት አስለቀቃት። ተፈራ አምራን ወደ ፋኑኤል ቤት እንድትመለስ ማድረጉ ንጹህ ሰብአዊነት ሳይሆን ፋኑኤል በቁጥጥሩ ስር ለመዋልና በሚፈልገው ሰዓት አጣብቂኝ ውስጥ ለመክተት የተጠቀመበት የስለላ ፖለቲካዊና ስነልቦናዊ ወጥመድ ነበር። ዶክተር ፋኑኤል ባላሰበውና ባልጠበቀው ምክንያት አምራንን አግኝቷት የናፍቆት ስሜቱን እንኳን ሙሉ በሙሉ ሳይወጣ ድንገት የፋኑኤል የኪስ ስልክ ይጠራል። ፋኑኤል ስልኩን አውጥቶ ሲመለከት በሌላኛው መስመር የነበረው ተፈራ በፌዝና በድል አድራጊነት በተሞላ ድምጽ በስልኩ በኩል ፈገግ እያለ ዶክተር እቤት ያገኘውን ስጦታ እንዴት አየኸው? ያው እንዳልኩት እኔ ቃሌን የምጠብቅ ሰው ነኝ በማለት አምራንን ከእስር ያስፈታት ራሱ መሆኑን በግልጽ አረጋገጠለት። ተፈራ ንግግሩን ቀጥሎ ለማንኛውም የተባባልነውን ነገር ቀኑና ሰዓቱ ሲደርስ አሳውቃለሁ በማለት ፋኑኤልን ሙሉ በሙሉ በቁጥጥር ስር እንዳዋለውና እንደፈለገው ሊያዘው እንደሚችል በቤት ውስጥ ያገኘው ስጦታም ማለትም የአምራን መፈታት እንዲህ በቀላሉ የተገኘ እንዳልሆነና ዋጋ መክፈል እንደሚገባው አጥብቆ ያስጠነቅቀዋል። በሌላ በኩል ከቤተሰቦቹ ሁሉና ትግል ባሻገር ሌኩን በራሱ ግንባር ላይ በከባድ ፈተና ውስጥ ወድቆ ነበር። በስራ ቦታው ላይ በድርጅቱ ላይ የገጠመውን ከፍተኛ የፋይናንስ ኪሳራና አስከፊ ውድቀት አእምሮን አጥለቅልቆት እንዴት አድርጎ የደረሰበትን ኪሳራ መክፈል እንደሚችል ብቻውን ከባድ ሀሳብ ውስጥ ገብቶ ከራሱ ጋር እየተሟገተ በነበረበት ቅጽበት የቢሮ በር ይከፈታል። ቢሮውን ከፍቶ የገባው ግን ሌላ ማንም ሰው ሳይሆን ራሱ ተፈራ ነበር። ሌኩን በተፈራ ድንገተኛ መምጣትና ድፍረት ተናዶ ጭራሽ ብለህ አሁን ደግሞ እዚህ ቢሮ ድረስ መጣህ በማለት በቁጣ ይጠይቀዋል። ተፈራም ምንም አይነት የመረበሽ ስሜት ሳይታይበት ተረጋጋ ሌኩን፣ እኔ ለጸብ አልመጣሁም፣ ይልቅ ካንተ ጋር ስራ ለመስራት ነው የመጣሁት በማለት የሌኩንን ውስጣዊ ሁኔታ ሙሉ በሙሉ እንደሚያውቅ አሳይቶት ድርጅትህ ከፍተኛ ኪሳራ ውስጥ እንደገባና ያለችህን ቀሪ ሆቴል ሸጠህ ድርጅትህን ለመታደግ እየለፋህ እንደሆነ ደርሼበታለሁ፣ ስለዚህ ለረዳ ነው የመጣሁት በማለት አጓጊ የሚመስል ነገር ግን በውስጡ ገዳይ ወጥመድ ያለበት ሐሳብ ያቀርብለታል። ሌኩንም በተፈራ ንግግር ተገርሞና ግራ ተጋብቶ ስለዚህ ከኋላ የሆነ እየሰለልከኝ ነበር ማለት ነው በማለት በቁጣና በጥርጣሬ ይጠይቀዋል። ተፈራም በሌኩን ጥያቄ ሳይሸማቀቅ ሌኩን እኔ እኮ ሰፊ ኔትወርክ ያለኝ ሰው ነኝ፣ አይደለም እንዳንተ አይነቱ ተራ ሰው ይቅርና ስለ ትልቅ ባለስልጣን የውስጥ መረጃ እንኳን ጠንቅቄ ያውቃለሁ፣ ይልቅ ከመውደቅ ልታደገህ ነው፣ ካንተ ጋር ሰላም ማውረድ እፈልጋለሁ ብሎ ይለዋል። ሌኩን ግን የተፈራን ሴራና ክፋት በመረዳት መሳሪያውን አውጥቶ በተፈራ ግንባር ላይ ያነጣጥርና ትሰማኛለህ፣ እንድገልህ ባታስገድደኝ ጥሩ ነው ብሎ ይለዋል። በቀጣይ ክፍል ምን የሚፈጠር ይመስላችኋል? ሐሳብ አስተያየታችሁን ኮሜንት ላይ አጋሩ። ቀጣዩ ክፍል በፍጥነት እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። እንዲሁም ቪዲዮውን ላይክ፣ ሼር በማድረግ ሌሎች እንዲደርስ ያጋሩ። በቀጣይ ክፍል እስክንገናኝ እስከዛው ሰላም ቆዩ።